ቀስ 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 በል እንጂ ከላይ ቀስ ቀስ በል። በቃ በቃ አሁን ልተኛ። ቆይ የምነግርሽ ነገር አለማ። ምንድን ነው? ነገ አይደርስ? አይ ቆይ አሁን ማሳወቅ ስላለብኝ ነው። አሁን ልንገርሽ። እሺ ንገረኝ። እሺ እናቴ ነገ እህቴ እመጣለሁ ብላለች። አይደብርሽማ? ማ ሀና እንዳትለኝ። አዎ ትቆያለች። ምንም እኮ አያስደስታትም። ለምንድን ነው ቆዩ? አውቃለሁ እኮ ውዴ፣ ግን ምን ላድርግ? መንገድ ከጀመረች በኋላ ነው የነገረችኝ። ደግሞ እኮ ብዙ አትቆይም፣ ለእረፍት ነው የምትመጣው። ቆይ ታዲያ ለምን ሌሎቹ ጋር አትሄድም? ለእኔ ያላትን ቦታ እያወቅሽ ሌሎቹ ጋር ሂጂ ራሱ ብላት አልፈልግም ብላ ነው የምትመለሰው። እሱማ ልክ ነህ እኮ አውቃለሁ እኮ ውዴ እንዳስቀየመችሽ፣ ግን በቃ እሷም ረስቷለች፣ አንቺም እርሺላት። ምን አማራጭ አለኝ? እሺ ምን ላድርግ እናቴ? ተረጅኛ። ደግሞ እኮ ይቅርታም ልትጠይቅሽ ትችላለች። ማ እሷ? እሺ ችግር የለውም። የእውነት የምርሽን ነው? አዎ የምር ፈቀድሽልኝ? ለዚህ እኮ ነው የምወድሽ የምር። እሺ በጠዋት ቀስቅሰኝ፣ ቡና አፈላለሁ። እሺ እናት ቀሰቅስሻለሁ። በቃ እንደምትተኛ መጣሽ? እንዴት ነሽ ወንድሜ? የኔ ውድ እህት እንዴት እንደናፈር? እንዴት ነሽ? አንቺ ሞዛዘምሽ ነሽ? አለሽ? እስቲ አርፈይ። እንዴት ደህና ናችሁ? ደህና ናቸው። እናንተስ? አለን ክብሩ ይስፋ። እንዴት ነበር መንገድ? በጣም መልካም ነበር። ባቡር ውስጥ ያክል ነበር። አይዞሽ፣ ሌላ ስራ ስለሚሄድ ሻወሮችን ተሽ በደንብ ረፍት ታደርጊያለሽ። አባ እቃውን አስገባባለት። ብቻችሁን ተጠብቁ። እሺ እሺማ። እኔ በቃ ሀኒዬ ሰዓት እየረፈደ ስለሆነ ቶሎ ላድርስሽ። አንቺ ቦርሳው ሰላም ለዚህ ቤት እንዴት ዋላችሁ? ወንድሜ አለሽ እንዴ? አለሽ እንዴ? ጭብሳ መጣሁልሽ እንጂ። አዎ እንዴት ነው ድካሙ ለቀቀሽ? ቀኑ ተንጭ እኮ ነው። የምርሽን ነው? አንቺ ትናንትና ጠዋት ደግሞ ጠዋት ነው። ለምንድን ነው ናርዲ ሰላም ሳትይ ያልገባሽው? እንጃ። የምርሽን ነሽ? እኔን ከወደድሽኝ እሷንም መውደድ አለብሽ። አማ ቆይ እሷን ከአንተ ጋር ላስተያይ የምፈልገው የማስተያየት ጉዳይ እኮ አይደለም ውዴ። ቢያንስ በቃ ሰላም ብትያት ምን ችግር አለው? ምን አባሽ ነው የምታፈፊው? እሺ ተው እና ማባሽ ነው የምታፈፊው? ደግሞ ናርዲ አልመጣችም እንዴ? ሰዓት እራሱ ይሏል እኮ እንጂ። እንዴት ዋልሽ ናርዲ? እሺ እንዴት ነው አደለ? አሁን ፍልክ እንደዛ ነው የሚለው። ለቡኬካ ነው ተጻለሽ። አሪፍ ቢያከስራ ነው። ወደ ቋንቋ ነው ቀጥይ። በቃ እሺ መጣሽ ነው። ስሚኝማ ጠዋታን ያስከፋችሽ እንዴ? አረ በምን እንደዛ ከሆነ እሺ። ደግሞ ምንድነው መሀላችን ያለው ርቀት? ሌላ ባልና ሚስት እኮ ይከታል እንዴ? አረ ምን ሆነሽ ነው? ስራው ነው እንዴት ነበር? እሱማ አሪፍ ነበር። ያለ መደብን ጥላ ይመጣ እንጂ
ብቻውን እንዳይደብራት ብዬ እኮ ነው። ጠዋት እንደመጣች አሉ እንዲጠለና አሰራየር ነው። እሺ ይሁን። እሺ ነኝ ወደ እኔ። ግን እውነቱን ለመናገር ዛሬ በጣም ነው የከፋኝ። ለምን እንዴ? ለምን? ጊዜውን ሁላ እኮ ለእኔ መስጠት ያለብን ለእሷ ብቻ ነው እየሰጠ ያለው። ስትጫወቱ ስታወሩ፣ በዛ ላይ ጠዋትም ማታም ስታጎርሰት እኔ አንድ ሳታጎርሰኝ እና መቀናቱ ነው። አዋ እንዴ እህቴ እኮ ነችማ። እንዴ ብትሆንስ? እኔ ቀናዋ ፍትሃዊ መሆን አለብክ። እሺ በቃ ይቅርታ። ነይ ልቀፍሽ። እሺ ያውልክ ብትደግሙ። እሺ ውድ አይደገምም። የምር ፍትሃዊ ነው የምሆንልሽ። እሺ ነው ልቀፍሽ። አልጣፈጠሽም? ቢንጂ ቶሎ ቶሎ። ኧረ ቆንጆ ነው፣ ይጣፍጣል። እንዴት ነው ግን አየሩን ለመድሽው? አዎ በጣም አሪፍ ነው። እና ምንድን ነው ሀሳብሽ? ቤት መቆየት ነው ወይስ ስራ ይፈለግልሽ? እውነቷን ነው አኒ። 3 ወር ሙሉ ቤት ከምትቀመጪ ወይ ክላስ ተማሪ ወይ ስራ ይፈለግልሽ። እንዴ ኧረ አረጋጉት። ገና ከመምጣቴ እኮ እስኪገኝ እኮ ገና ነው አኒ። አዎ አዲስ አበባ ውስጥ እኮ ምንም ነገር ባልሽው ሰዓት ለማግኘት ከባድ ነው። አንቺም ከምትጨናነቂ ምርጫሽን አሳውቂንና ብንፈልግልሽ ጥሩ ነው። እማ ወዴት ነው? በቃ ቢያንስ ያሹን አጉርሽኝ እንጂ። ስለሆነሽ ነው እንደዚህ የምትለኝ? በወንድሜ ቤት አይደለም 3 ወር 10 ዓመት እንኳን ብቆይ ሰው ምን ያገባት? ቆይ የሆነ ተንኮል ሴራ ሰብስቤ ከዚህ ቤት መንቅሬ ነው ማውጣት። እንደውም ለምን ልትሰሪ ትደውልለት? ሄሎ ምን አገባሽ? ምን ማለት ነው? ምን ሆነሽ ነው? ምን አይነት መልስ ነው? ተዋት በቃ ብሩኬ፣ እኔ ራት ላቀራርብ። ምንድን ነው የሆንሽው ነገር አለ? ቆይ ያወራነው ሁሉ ረስተሽ ነው? እኔን ከወደድሽ እሷንም መውደድ አለብሽ፣ ግዴታሽ ነው። አረ አዎ እንዳንጣላ። ቆይ አሳይሻለሁ። ወንድሜ ባንቺ የተነሳ ተናገረኝ። ማመን አልችልም። እንዳንጣላ ነው ያለኝ። ቆይ አንቺ አስቀያሚ፣ ጉድሽን ባላፈላው ከወንድሜም ሆነ ከኔ ህይወት አስወጣሻለሁ። ጠብቂ። እያናገርኩሽ እኮ ነው። ቆይ አንቺ መች ነው የምትቀየሪው? ነው ጭራሽ ነግቶ ነው የምትሄጂው? እሺ ኧረ በጠዋቱ ምንድን ነው የምትይው? ኧረ በሰላም ዋለኝ በይ። እየሰደብሽ ነው? ኧረ አልወጣኝም፣ እየመከርኩሽ ነው። ለምንድን ነው ቆይ እንደዚህ የምትሆኚ? ኧረ እባክሽ ለማያውቅሽ ምንስ በሆን ምን አገባሽ? አንቺም ሰው ሆነሽ ነው እኔን የምትመክሪኝ? ደግሞ ማታ ከወንድሜ ጋር ጣላሽኝ አይደለ? ምን ወጣት እኮ ነው ያልሽኝ? በጣም መስመር ያለፍሽ አልመሰለሽም? ምን እንዳታመጪ ነው? አንቺን ሳይሆን ብሩኬን አክብሬ ነው እሺ ዝም የምልሽ። እረፊ። እውነት አስቀያሚ። ለወንድሜ ነው ማዝነው።
ለሱማን ያዘንኩለት ካንቺ በመፈጠሩ አይምሮሽ ግን ይሰራል። ምን በእኛ ያስቀናሻል? ወንድምሽ አይደል እንዴ? እርጉም የተረገምሽ ነሽ። ምን አልሽ አንቺ? ምን እያደረግሽ ነው አንቺ? አያታ ወንድሜ ጭንቅላቴ መጥቶኝ ቢሆንስ? እስቲ ማንዬ ሌላ የመታሽ ቦታ አለ? እስቲ ልልሽ። አንቺ ናርዶስ እየጠየኩሽ እኮ ነው። ለምን አመንሽልኝም? ተናገርኩሽ እኮ ነው። መልሽልኝ እንጂ እያናገርኩሽ አይደል እንዴ አንቺ? ኧረ በቃ አትቀልድ። የምሬን ነው። ምን ስለኔ በማሰብ ነው? ሌላ የለህም? እሺ ደግሞ ወደ ዋና ጉዳይ ልመለስና ከዛሬ እንድትጀምር እፈልጋለሁ። ኧረ አያሳስበኝ፣ የምተማመንብሃለሁ። የፈለኩት ውጤት ይምጣ እንጂ የፈለግከውን ነው ማደርግልክ። የምር በቃ በኋላ እደውልልሃለሁ። መምጫ ሰዓታችሁ ደርሷል። እሺ። ወይኔ ሀና ጭራሽ እጅሽን እኔ ላይ ያነሳሽ። እግሬ ስር ካላንበረከኩሽ እኔ ሀና አይደለሁም። ናርዶስ ግን ምን ሆነሽ ነው? ምን ሆንኩ? ምን ሆንኩኝ? ራስ አሰሪ ለምንድን ነው መተሽ የተኛሽው? ቤት ልቀቅላችሁ ብዬ ነው። የተሰራችን ልካ እንዴ? እየሰማሁ ነበር። ሰው ይታዘበኛል ብለሽ ትንሽ አታስቢም እንዴ? እሷን ማስተናገድ እንዴት ይከብድሻል? ነገ እናትና አባት የሚመጡ እንዴት ልታስተናግጃቸው? ጥፋተኛ ነሽ እያልከኝ ነው ብሩክ? ደግሞ ታውቃታለህ፣ እሷን ከእናትና ከአባት ጋር አታወዳላት። አንቺ አይደለሁም ብለሽ ነው እንዴ የምታስቢው? ጠዋት መቼም በአይኔ በብረት ያየሁትን አትክጂኝም አይደል? ብትጎዳስ ኖሮ ቆይ። እሺ እና እሷን ነው የምታምነው? ከአንቺም ብሱ ታኮርፊያለሽ እንዴ? እንደውም ነገ ጠዋት ይቅርታ እንድጠይቃት እፈልጋለሁ። እሺ ጥፋተኛ ነኝ አይደል? አሁን መተኛት ትችላለህ? ነገር ተርበሻል መሰለኝ። በይ ደህና አይደል? ወዴት ነው የምትሄደው ብሩክ? እዚህ አትተኛ? ማነው ደግሞ ናቲ? ናርዲዬ ምን ሆነሽ ነው ሰሞኑን ጠፋሽው? በሰላም ነው አይደል? በጣም ናፍቅሽኛል። አልናፍቅሽም? የኔ ፍቅር ጣንሽ በጣም ይናፍቀኝ። እኔ ላብድ ነው። መቼ ነው ግን የምንገናኘው? ናርዲዬ ምን ነው ዝም አልሽ? ቢያንስ ድምፅሽን አሰሚኝ። አለ እንዴ ያደንዝ ባልሽ? ካለ አለ ብለሽ ቴክስት አድርጊልኝ። ግን ናፍቀሽኛል። ወይኔ ጉዴ! ምንድን ነው የሚለው? ወንድሜ ተሳስቷል መሰለኝ የምትላት ልጅ እኔ አይደለሁም። ናርዲዬ ድምፅሽ ደግሞ እንዴት እንደሚያምር አሰብት። ደግሞ ሰውነትሽ እንዴት እንደሆነ ምንድን ነው የተፈጠረ ነገር አለ እንዴ? ቆይ ግን እንዴት ነው አስችሎት ብቻ ነው የተኛው? ኧረ እኔም እኮ አሁን ከነጋ እኮ ነው የተኛሁት። አትመጭም ነበር እንዴ? እኔ እኮ ስላናደድሽኝ ነው። ያው አሁን መጣሁ አይደል? አውቃለሁ እኮ ይቅርታ በቃ። ይሁንሽ። ሲጀመር መች ተጣላን? ያን አንቺን ደግሞ አይሆንልኝ ታውቂያለሽ እኮ። ነይ እንደውም እስኪ ጋር ተኝ ነይ።
ወንድሜ የሩቅ ተደርሰን እንምጣ። የት ነው በዚህ ሰዓት ምን ሄደው እንዴ? አተኝም እንዴ? አዎ። እሺ ትንሽ ተኝተሽ ነው። ለምን አሁን እንሂድ እንጂ 2 ሰዓት እኮ ሆኗል። ኧረ እኔ እንቅልፍ አልጨረስኩም ነው። እኔ እኮ ስለደበረኝ ነው። ብሩኬ ሂዱ በቃ እሺ በላት። እሺ በቃ እንደዛ ከሆነ አንቺም ልብስሽን ቀይረሽ ነይና አብረን እንሄዳለን። ቡና ፍልታ በጠብቀን አይሻልም? በቃ አዎ እኔ ቤት ልሁን። ቁርስ ምናምን ሰርቼ እጠብቃችኋለሁ። እሑድ አይደል እንዴ? አንድ ላይ መተን አንሰራ? አይ ብሩኬ መጀመሪያ እኔም የመሄድ ሀሳብ የለኝም። እዚሁ እጠብቃችኋለሁ። እሺ በቃ እንደዛ ካልሽ ስማኝ ወንድሜ። ወይ እንዳትቆጠን ግን ምን ናርዲ ምን ያክል ታምናታለህ? ያምሻል እንዴ? እንዴ ተረጋጋ። እኔ እኮ ያየሁት ነገር ስላለ ነው። ሀና ምንድን ነው የምታወሪው? አንቺ ልጅ ምን እየሆንሽ ነው? አዋቃለሁ ግን እኮ በጣም አብዝተሻል። መሀላችን ባትገቢ ይሻላል። ይሄ እኔና እሱ ህይወት ነው። ይገባሻል አይደል? እኮ ላንተ ብዬ ነው ወንድሜ። እውነትን ከፍቅሬ እየለየሽ ነው አቀኝነትሽን ለኔ የምታሳይው? ምክር ነሽ በጣም። እሺ ወንድሜ ማታ ማን ሀቀኛ እንደሆነ ታያለህ። ቅድም ምንድን ነበረች? ምን አልኩሽ አንዬ? ወንድሜ ስለሌለ ማስመሰል አይጠበቅብንም። ግራ ያጋባሽ ነው። መሽ ቀኝ ገብቶሽ ያውቃል። ፍልጥ ስታስቢ ከአንቺ ጋር የምታረቅ ይመስልሻል? በጣም አፍሽን የከፈትሽ አልመሰለሽም? ለነገሩ ጤነኛ አትመስይም። አንቺ እርኩስ። ማነው በሽተኛ? በዘሬም የለም። እኔ ስለ ዘር አላወራሁም ሀና። እኔ ለብሩክ ብዬ ነው የምታገስሽ። እባክሽ ተይኝ። ሌላ ምን ልታመጪ ነው? እንይሻ። ቆይ ምንድን ነው ፍላጎትሽ? ወንድሜን ከአንቺ ነፃ ማውጣት። ስለሚወደኝ እንጂ እኮ አብሮኝ ያለው እኔ አስገድጄው አይደለም ሀና። እኔ እና እሱ ብንለያይ ቆይ አንቺ ምን ታተርፊያለሽ? እባክሽ ተይኝ። ወንድሜን ቆይ እስቲ ንገሪኝ፣ ወንድምሽ ከኔ ጋር በመሆኑ ምን ሆነ? ሀና እባክሽ እባክሽ ተይ፣ አታሰቃይኝ። ኧረ እባክሽ ልቀቂኝ። ይኸውልሽ የፈለግሽውን ላድርግልሽ፣ የምትፈልጊውን ሁሉ ጠይቂኝ። እንደፈለግሽኝ ግን መሀላችን አትግቢ እባክሽ። ቅድም ጣቴን የሰጠሁሽ ወንድሜ ስለነበረ ነው። አሁን ግን እግሬ ስር ተንበርክከሽ ይቅርታ ትይኛለሽ። የምርሽን ነው? ግን እኔ እኮ ምንም አላረኩሽም። እሺ እሺ በቃ ልሻለሁ ሀና። እባክሽ እባክሽ መሀላችን አትግቢ ተይኝ እባክሽ። አባባልሽን አልወደድኩትም። ማታ ምንም እንዳይፈጠር ጸልይ። ለዚህ ነው ይቅርታ ያስጠየኩሽ። አሁን ደግሞ ምን አስባ ነው ፈጣሪ ሆይ? ወይኔ እሱ ደግሞ እኔን አያምነኝ። ምን ባደርግ ነው የሚሻለኝ? እንደው የሆነ ነገር ተፈጥሮ ከዚች ልጅ በተገላገለ። ወንድሜ ላናግርህ ምንድን ነው ችግር አለ እንዴ? በዚህ ወለድ መተሽ ላናግርህ ነው ማለት ነው? እሺ በቃ መጣሁ፣ ሳሎን እናወራለን። ናርዲም ስለተኛች እንዳንቀሰቀሳት ትናንትና ማታ ራሱ ምንም አልተኛችም። ስለ እሷ ስለሆነ ከሰማችም ትስማ። አንተ ግን ስሜታው እንዳትሆን። አሁን ደግሞ ምን ሆናችሁ? ታርቃችኋል ነበር እንዴ? ስለኛ አይደለም ስለ እናንተ ነው። ሀና አያገባሽም። እኛ መሀል አትግቢ። ወይ አልገባም። እሺ ስትጎዳ ግን ማየት አልችልም። ይህን ስክሪንሾት ይኸው። ማታ አንተ ከወጣህ በኋላ ስታወራ ነበረ። ናርዲዬ ምን ሆነሽ ነው ሰሞኑን ጠፋሽው? በሰላም ነው አይደል? በጣም ምንድን ነው የምሰማው ነገር? ደህና ነው ወንድሜ? ናርዶስ ምንድን ነው ብሩኬ? ምን ሆንክ? አንቺ ውሻ! እኔ ነኝ ናርዲ